አንድ ሰው ቢሰርቀኝ ያልኩት እንዴት እንደሚሆን ታውቃላችሁኛ ቤት ተሰረኩኝ አይደለም የሰረቀኝ ሰውዬ ገንዘብ ፍለጋ ማዘርጋ ይደውላል ወዘሮ አስካለ አቤት ማስከረምን ሰርቄዋለሁ ወይ ማቼ ሰረከው 2 አመት ሆኖታል ወይ 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 2 አመት እናሳ እናማ 20 ሺህ ብር ካልሰጡኝ ልጆትን አልመልስም ምን አልክ 20 ሺህ ብር ሰማ የልጅ ፍቅር ይሄን ያልካለ ለምን ሌሎቹንም አትወስዳቸውም እና ይሄ ታሪክ ነው ዲቪዲ ላይ የሚወጣው ስታስተዋውቀኝ ሁሉ ማየ በስሜቴ ነው የምትረማመደው ምንም ታጣ የላትም እዚህ ሀገር you are beautiful you are wonderful you going to be somebody one day እኛ ቤት ደስ የለም ስታስተዋውቅ ማዘር ይሄ ልጅ ይሄ ጠበቃ ነው ያልኩሽ ግርማ እና ግርማ ና ሳማቸው ይሄ ደግሞ ዶክተሩ ኪዳኑና ናባዬ ና ሳማቸው ይሄ ደግሞ ከታባቱ እንደመጣላቅም መስከረምና እና አንድ ቀን በጣም ተናደርኩኝ እንዴ እማዬ በኔ ታፍሪብኛለሽ እንዴ ለምን ነው እኔን ሁሉ ጊዜ ማስተዋወቅ የሚያሳፍርሽ ለምን በደንብ አታስተዋውቅኝም ማን አባህ ይላስተዋወቀ የሰፈር ዶሮ እየሰረቀ ያቃተው ልጅ ይላስተዋወቅህ ሴት ሰራተኛ ስቀጥር አብራችሁ ካልተኛው ይያለ የሚያባልግ ልጅ ይልተ Where you from አለኝ ኢትዮጵያ አልኩት Okay I know አበበ በቂላ ኃይለ ሥላሴ ብዙ ነገር አወራ እኔ ያው ስም ስለሆነች ያቺን ነው ያስኩት ደስ አለኝ እንዴ ኢትዮጵያ አልኩት ገባው እሱ ደግሞ እና ኃይለ ሥላሴን ተናገረ አረ ኮሙኒኬሽን አልኩኝ በቃ ነው ብዙ ነው ያወራው እሱ ከዛ ቤት ሄድኩና ጉራ ያው አለብን አይደለም አንዳንዴ ከኢትዮጵያ ስንመጣ እህቴ ደውላ የጠፋለችኝ አይታቸው ልጄ ከሆነ ነጭ ጋር ስናወራ አንድ ናይጄሪያዊ ቆሟል ናይጄሪያዎች ደግሞ መከበር ይወዳሉ አንቱ ምናምን በልክ እንደኛ ትልልቅ ሰዎች እኔ እንኳን የማከብርበት እንግሊዘኛና ቆሟል የሹራብ ኮፍያ አድርጎ ቆሟል ሄድኩኝና excuse me boy ተናደደ Is this how you talk to your father? Is this how you talk to your mother? Is this how you talk to your lady? አረበለው ጩኸት በእንግሊዘኛ ለመጀመሪያ ጊዜ ቆምኩኝና ኦኬ አላከበርኩትም ዩ ማለት አንተ ነው ዮዮ ሲሉ ሰምቻለሁ አንቱ መሆን አለበት ዮዮ ሶሪ የባሰ ተናደደ Can you help me? Yeah. You make left and left. Wait, if I make 4 left, I'm going to come back here. That is right. Maybe when you come back, you have some respect for me. እና አንዳሮጊት በወከር እያሉ ሲሄዱ ያው የትም ማይዱም ብዬ ማም ዩናው ሞንታና አበሉ አልኳቸው Can you tell me? Just follow me.